እንዴት ናችሁ? ሁሉ ሰላም? እኛ አለን ፈጣሪ ይመስገን። ዛሬ በጅዳችን ከተማ እንደዚህ ወክ ነው እላችኋለሁ። ሰማችሁ? ይሄን ይመስላል። በሚል መኪና እኮ እናንተ እንገዛልታላችሁ። አንዳንድ ጊዜ ሀብታም መሆን እንደዛ አንዳንድ ጊዜ ሀብታም መሆን እንደዛ ነው እላችኋለሁ። እናማ ወደ ሱቅ እየገባን ነው። ወደ ሱቅ እየገባን ነው። ያው ኦሞ ኢትዮጵያ ላይ ውድ ነው። ኢትዮጵያ ላይ ኦሞ ውድ ነው ይላል ሀገሬ ሰው። እንግዲህ ይሄ ልብስ ሽታ ምናምን ነው። ውድ ነው ሀገራችን። ይሄ እንኳ የመዳም ቅመሞች መቼም ይሄ የጧጧ ቁርሳችሁ ነው። ይሄ የጧጧ ቁርሳችሁ ነው የመዳም ቅመሞች ይላችኋለሁኝ። እዚህ ደግሞ የሚጠጣ ምናምን ነገር የምር ሱቁ እንትን ትልቅ ነበረ፣ ግን ውድ ነው እንዴ! ሁለመናው ውድ በቃ ቀረሽ ነው። እግዚአብሔር ልጅ ያላችሁ ኳስ ጨዋታ እንደሆነ እዚህ ደግሞ አሻንጉሊቶች አሉ። ምን ይመስላሉ? ኑርዋ አጠቋቋራቸው። ኧረ እነዚህ ዋርኒንግ ያስይዙናል። የምር ዋርኒንግ ያስይዙናል። እዚህማ የሴቶች የሚፈልጉ ነው ያለው። ኢትዮጵያ አንድ ዘይት ስንት ነው? እዚህ አሁን ይሄ ዘይት ማለት ነው ይታያችኋል። ሂሳቡ 54 ብር ነው። እንግዲህ 54 ብር አስባችኋል በኢትዮጵያ ምን ያክል ነው? ሩዞች ምናምን አሉ። ማሻአላህ ነው ብቻ ታሎራ። እናማ አንዳንዴ ድህነት ባይኖር ይባላል። እስኪ አመዛዝኑት። እዚህ አሁን ስንት ኪሎ ሩዝ ነው? 70 ምናምን ብር። እዚህ ስኳሮች አሉ። ስንት ኪሎ ነው? ምናምን 10 ኪሎ 44 ብር ማለት ነው። አይ ደህና ነው፣ ርካሽ ነው። እዚህ ወተቶች አሉ ያቸው። ማሻአላህ ነው ወተቱማ። እዚህ ደግሞ የሀገራችን ዳቦ አለ። የተንጠለጠለ እዚህ ገባ። እዚህ ሀገራችን ዳቦ አለ። እዚህ ደግሞ ያቸው ኬክ እየሰሩ ምናምን ነው። ጣፋጭ ኬኮች አሉ። ማሻአላህ ተባረከ። ያምራ የሌለ ነው ማርያምን እና የሌለ ነው እላቸዋለሁ። በዚሁ ደምደም ወይስ ምንድን ነው? እዚህ ሀሳቤን ነው ግን አሳውን አልወደውም፣ ይቅርታ። በመጨረሻው ዓለም እንደዚህ ወይ ደምደም